ሰላም ሰላም የናታን ቲዩብ ተከታታዮች፣ እንግዲህ ዛሬ ደግሞ አንድ ስታፕላይዘር መጥቷል። እንግዲህ ስታፕላይዘር ሙሉ በሙሉ ገመዱ ተቃጥሎ እየቀየርኩለት ነው። እስቲ እንግዲህ እዩት እንዴት እንደሚቀየር። እንደምታዩት እንግዲህ ስታፕላይዘሩን ፈትቼዋለሁ። ገመዱ በሩ ሆኗል ማለት ነው። እንደምታዩት እዚህ ጋር እንደዚህ ሆኖ ነው የመጣው እንግዲህ። ስለዚህ እንግዲህ በኖርማል በተመሳሳይ እንግዲህ ለደንበኛ አሪፍ አድርጌ ቀይሬለታለሁ ማለት ነው። እንደምታዩት ምክንያቱም ሲቃጠልባችሁ በተመሳሳይ መቀየር ግድ ይላል። ምክንያቱም ካለዛ ሌላ ችግር ውስጥ ነው የምትገቡት ማለት ነው። ለዚህ ጥራት ባለው ስራ መስራት ያስፈልጋል፣ ስራ ሲሰሩ ማለት ነው። ስለዚህ ኦን አድርገን እስቲ አሁን ቼክ እናደርጋለን። ስለዚህ አሁን አሪፍ ሆኖለታል። እንግዲህ ለደንበኛ ቢሎት ነበረ። እዚህ ጋር እንደምታዩት ኖርማል ኬብሉ ነበር የጨሰው። እንግዲህ አጠቃቀም ጉድለት ይመስለኛል። ሶኬታችሁ የሚሰፋ ከሆነ በደንብ ጠበብ አድርጋችሁ ሶኬት መቀየር ያስፈልጋል። ቀይሬለት ነው። ፕላስ እንግዲህ የኬብሉ ነው። ኬብሉ ሶኬት የሚገባው ኬብል ነው። ስለዚህ እንቀይርለታለሁ። እንግዲህ ሰውዬው ቤቱ ላይ ያለውን ቼክ አላረኩም፣ ደህና ነው ነው የሚለው። ያጋ ሶኬቱ ላይ ሊቃጠል ይችላል። በደንብ ኦሪጅናል በሆነ እንትን ያስፈልጋል። ስለዚህ ስታፕላይዘር እንዲያርግ ሰርቼለታለሁ ማለት ነው። እንግዲህ ለደንበኛ ሙሉ በሙሉ ኬብል በመቀየር ኦሪጅናል ኬብል በማድረግ መጠቀም ትችላላችሁ። እንግዲህ ናታን ቲዩብ ጥራት ባለው ስራ አፕሎድ በማድረግ እንግዲህ ለጀማሪዎች ስፔሻሊ ያቀርባል። እንግዲህ እየገባችሁ እናንተ እዩ እንግዲህ አንዳንድ እዚህ ጋር ስትመለከቱ 220 ብር አለ። እንግዲህ 110ም ድረስ ያለው አለ። ጥንቃቄ አድርጉ። እዚህ ጋር 110 ብር ለፍሪጃችሁ እዚህ ጋር እንዳትሰጡ ጥንቃቄ ማድረግ ያስፈልጋል ማለት ነው። ያ 110 220 ብትሰጡት አንደኛ ፓወር አይኖረውም፣ ሁለተኛ ሊያበላሽባችሁ ሊያቃጥልባችሁ ይችላል። ስለዚህ ጥንቃቄ ያስፈልጋል። እንግዲህ ጋቶ ነው የሚለው። እንግዲህ ጋቶ ምርጥ አድርጌ ሰርቼለታለሁ። አድርጌ ስለዚህ